ሄይ ጋይስ አንድ ቀን ያው መሆኑ አይቀርምና ዩቲዩብ ክሬት አድርጌ እንደዚህ ዲፕሊ ኮኔክት የምናደርግበት ፕላትፎርም ክሬት ማድረግ ጀስት አናውንስ ላድርጋችሁና ጭንቅላት ውስጥ ያለው ነገር ዝም ብዬ ሼር ላድርጋችሁ። በቀን በጣም ብዙ ነገር ነው በጭንቅላት ውስጥ የሚመላለሰውና በአይዲያ እና ከልጅነት የጀምሮ ትንሽዬ ብዙም ባይባል ትንሽ አሁን ሰነፍ ያለው ግን መጽሐፎች በጣም አነብ ነበር። በብዛት እኔ ኮሚኒቲ አሁን ሰብስክራይብ የምታደርጉኝ አሁን ዩቲዩብ ላይ ታችሁት ወይ ከቲክቶክ ላይ መታችሁ ከሆነ የምታውቁኝ ትንሽ አይዲያው ካላችሁ የኔን ቪዲዮ ስታዩ እንዲሰማችሁ የምፈልገው ነገር ውስጣችሁ ፉሊ በቃ ፖዚቲቭ ኢነርጂ ይዛችሁና በቃ ስትነሱ ያንን መንፈስ ለአንድ ወር ለሶስት ከዛም በላይ ለሳምንታት የምታቆዩትን ኢነርጂ ነው ሊኖራችሁ የምፈልገው። ፖዚቲቭ በቃ አንድ ነገር ለማድረግ ሁላችንም ቀን ከሌት የምንነሳው አንድ ነገር ለማሳካት እና ለማሳካት አንድ ነገር ለመረዳት ያለብን እዛ ደረጃ ለመድረስ የምንፈልገው ነገር ላይ መጀመሪያ እሱን መሆን አለብን። እሱን ውስጣዊ ካራክተሩን መልበስ አለብን። ምሳሌ ልንገራችሁ። እንቅልፍ ልተኙ ስትፈልጉ እንደተኛ ሰው ነው አክት የምታደርጉት። ከዛ ነው እንቅልፍ የሚወስዳችሁ። ይህን አይዲያ ላይፋችሁ ላይ የምታግብሩት። ብርን የፈለጋችሁት ብር እንዳለው ሰው አክት አድርጉ። ቀድማችሁ ፊል አድርጉት። ብር እንዳለው ሰው የሚያደርጉን አስቡ። ከሰዎች ጋር ኮሚኒኬት ስታደርጉ እንደ ሀብታም ሰው ሆኑ። ራሳችሁን ፕሬዘንት ስታደርጉ ብር እንዳለው ሰው በቃ ዌልዚ እንደሆነ ሰው ራሳችሁን ሆልድ አድርጉ። ከዛ በኋላ ያንን ነገር አትራክት ታደርጉታላችሁ። ይሄንን ነገር የሚከተል አንድ ሱፐርናቹራል ነገር አለ። እኔ ጋር ነው የማምነው፣ እግዚአብሔር፣ ክርስቲያን ነኝ እና ከሱ ጋር ኮሚኒኬት የምታደርጉበት ወርድ ጸሎት እንኳን ስታደርጉ ቆማችሁ ስታመሰግኑ የሚሰማው እሱ የእናንተን ኤነርጂ እና የእናንተን አባንደንስ ነው። ያኔ ሀብታም ገና ብሩ ሳይመጣ ራሳችሁ እንደ ሀብታም ትሪት ማድረግ ስትጀምሩ ዩ ፊል ዳት ዌያ። ከዛ ያንን ኢሞሽን ከራሳችሁ ያን በቃ ላይፍ ሚት ለማድረግ ለእናንተ ይረዳችኋል። ጋድ በቃ ይሄን እንዳላችሁ ሲያይ ስታመሰግኑ፣ እንደ ሀብታም ሰው ስታመሰግኑ ይሰጣችኋል። ጋድ ደግሞ እንድትለምኑት አለ የሚፈልገው እንድታመሰግኑት። እኛ ተሳስተን ያው በብዛት እሱ ፊት ስንቆም አፋችን ላይ የሚመጣው እባክህ ኃጢአቴን ይቅር በለኝ፣ እንደዚህ አድርገኝ። ያው ይገባል ኃጢአታችን ይቅር ማለት እሱ መሀሪ ነው። እንደዚህ አድርግልኝ፣ ይሄ ጎደለብኝ፣ ያ ምናምን ሺት ነው። እሱ አለም ትክክል ማድረግ ያለባችሁ ስትቆሙ፣ ጋድ ሆይ ቀኔን ባርከን ያስዋልከኝ፣ እስካሁን በጥበቃ ነው ያዋልከኝ፣ አንዳችም ነገር ያልጎደለም፣ ቤተሰቦች አሉ፣ ጤነኛ ነኝ፣ መተንፈስ እችላለሁ፣ ኦክሲጅን አልተሳካብኝም፣ ምንም ተጨማኝ ነገር እኔ ላይ የለም። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ሀብታም አድርገህ ስለፈጠርከኝ ተመስገን፣ አመሰግናለሁ። ከዛ አንተ እኔም ዝም ብዬ የምፈልገው ነው የማውቀው የምጠይቀው። አንተ እኔ የሚያስፈልገኝን ታውቃለህ። እሱን በፍላጎትህ በሰዓትህ እንዳያጠፋኝ አድርገህ ስጠኝ። ገንዘብ የሚያጠፋኝ ከሆነ ይሄን አንድ ጓደኛዬ ነው ሲል የሰማሁት በጣም ነው ልቤ ውስጥ የቀረው። ገንዘብ የሚያጠፋኝ ከሆነ አትስጠኝ ብሎ ነበር የሚለምነው ጋድን። ዲስ በጣም 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 ሊትሬት ነው እንደዚህ ማሰብ ማለት ነው። ይሄ ነው የመጀመሪያ ቪዲዮ መልእክቴ። ድጋሚ እመጣለሁ። እስኪ ሰፖርት አድርጉ በደንብ ሰው ጋር እንዲደርስ፣ እኔ ሞራል እንዲሆነኝ በደንብ ኮንቴንት ክሬት ማድረግ ሜይ ቢ ፓሽኔ ከሆነ እንደዚህ ነገር ከእናንተ ጋር መግባባት። ሶፋም ያው ላቭ ይኖራችሁ ከማንም ከምንም በላይ አጠገባችሁ ያላችሁን ሰው ጓደኞቻችሁን፣ ፋሚሊዎቻችሁን ውደዱ። እኔም ወዳችኋለሁ። ሰላም ነው።